ሰላም ውድ የካራርቲ ቤተሰቦች እንደምን ቆያችሁ? እኛ ካራሮች ነን። ዛሬ ተመልሰን መጥተናል። ዛሬ ደግሞ ተመልሰን የመጣነው ከባለፈው ቪዲዮአችን ኔክስቱን ፖስት ይዘን ነው ማለት ነው። የባለፈውን ቪዲዮ ሙሉ የተከታተላችሁ ሰዎች ኔክስት ቪዲዮ እንዳለው ሳትገምቱ እንዳልቀራችሁ ባለሙሉ እምነት ነው። በባለፈው ቪዲዮአችን ሀሳብ መሰረት ቶፕ 4 ሌጀንድ ሙዚሺያንስ ብለን 4 ሙዚቀኞችን ሊስት አድርገንላችሁ ነበር። ከዛ በፊት ሊስት ባደረግንላችሁ ኦርደር መሰረት በሙዚቀኞች የኢንትሮ ስራ ኦር የክላሲካል ጨዋታ አብረን ሪአክት እናደርጋለን ብለን ነበረ ሊስት አድርገናል። አንደኛ ላይ አስቀምጠን የነበረው ሙዚቀኛ ዳዊት ለሚ ነበረ። በዳዊት ለሚ የክላሲካል ጨዋታ ሪአክት አድርገናል። ስለ ክላሲካል ጨዋታ ኮንሰፕቱ የሌለን ሰዎች ከሆነ፣ ስለ ሙዚቃ አይዲዮሎጂው የሌለን ሰዎች ከሆነ፣ ፒያኖ እንደሆነ ምንረዳ ከሆነ፣ ጊታር እንደሆነ ብቻ ምንረዳ ከሆነ እንደዚህ አይነት ቪዲዮ ብዙም አትራክት ሊያደርገን አይችልም። ነገር ግን ስለ ሙዚቃ አይዲዮሎጂ ያለን ኦር ኮንሰፕቱ ያለን የተረዳን ሰዎች፣ ሙዚቃን በትክክል የምናውቅ ሰዎች ሪአክት ማድረግ ማለት ከሙዚቃ ጋር በጣም ትልቅ ደስታ ነው የሚሰጠን ማለት ነው። ምክንያቱም ከሙዚቀኞች ክሬቲቪቲ ጋር እንገናኛለን። ከሙዚቀኞች በራሳቸው ክሬቲቪቲ ፐርፎርም የማድረግ አቅም ጋር እንገናኛለን ማለት ነው። ከሙዚቀኞች ሌጀንድ ብለን ከምንጠራቸው ሙዚቀኞች ብዙ የምንወስደው እውቀት አለ ማለት ነው። ስለ ሙዚቃ ማወቅ ምንፈልግና ስለ ሙዚቃ እውቀት አለን ብለን የምናስብ ሰዎች፣ እንደዚህ አይነት ሰዎች ካልሆንን ሪአክት ማድረጉ በሙዚቃ ብቻ ሪአክት ማድረጉ ብዙ አትራክት ላይ ያደርገን ይችላል ብለን በባለፈው ቪዲዮአችን ላይ ፖስት አድርገን ነበር። በዛ ሀሳብ መሰረት አይዲዮሎጂ ላላቸው ሰዎች ሼር አድርጉ ስንላችሁ እንደነበረ እናንተም እንዳልዘነጋችሁ ባለሙሉ እምነቶች ነው። ስለዚህ ሊስት ባደረግንላችሁ ሀሳብ መሰረት 4 ሙዚቀኞች ሊስት አድርገንላችሁ ነበረ። በአንደኛው ሰርተናል ዳዊት ለሚ። ዛሬ ደግሞ ቀጣይ ይዘን የመጣነው የኤልያስ መልካን ነው ማለት ነው። የኤልያስ መልካን የሙዚቃ ኢንትሮ አጨዋወቶች ነው ይዘንላችሁ የመጣነው ማለት ነው። በቃ የሚገርም ማለት ነው። የሚገርምና የሚደንቅ አጨዋወት ያለው የሱን ይዘንላችሁ የመጣ ነው። ቶፕ 4 ብለን ሊስት ስላደረግንላችሁ 4 ሙዚቀኞች ብቻ አይደለም ያሉ፣ ከቤተ ክርስቲያን ውስጥም አልፈው ለውጭው የሙዚቃ ዓለም በጣም ትላልቅ ነገሮችን ያበረከቱ የፕሮቴስታንት ቤተ እምነት ሙዚቀኞች በጣም ብዙ ናቸው። እስቲና አብዛኞቹ የሙዚቃ አቀናባሪዎች፣ ዓለም ላይ ያሉ የሙዚቃ አቀናባሪዎች ከቤተ ክርስቲያን ከፕሮቴስታንት እምነት ውስጥ የወጡ ናቸው። ይህንን ሁላችንም የምናውቀው እውነት ነው። ስለዚህ ቶፕ 4 ብለን ሊስት ስላደረግን 4 ብቻ ነው፣ በጣም ብዙ አሉ። ስቲናው ያሉ በቤተ ክርስቲያን ውስጥ በቸርች ውስጥ ያሉ አሉ። ቶፕ 4 ብለን ሊስት በሲዝን ነው። ሲዝን 1 ቶፕ 4 ነው። ሲዝን 1 ላይ ቶፕ 4 አድርገን አስቀምጠንላችኋል። ሲዝን 2 ላይ 5 ሊሆን ይችላል፣ 2 ሊሆን ይችላል። በየሲዝኑ የተለያዩ ሙዚቀኞች ይመጣል ሊስት ያደረግላችሁ ዘንድ። በሲዝን 1 ላይ 4 ሙዚቀኞች ሊስት አድርገናል። በአንደኛው ሰርተናል። በሁለተኛው ደግሞ ቀጣዩ ቪዲዮአችን ላይ የምናጋራችሁ ማለት ነው። ቀጥታ ወደ ሪአክሽን ቪዲዮ የምንሄደው። ከዛ በፊት ለዚህ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቪዲዮአችንን ከጀመራችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ለምታስቧቸው ጓደኞቻችሁ ይህንን ቪዲዮ ሼር አድርጉ። ኮሜንት ሴክሽን እየገባችሁ ጋይድ የሚያደርጉ ሀሳቦች ሼር አድርጉ። ካራርቲ በአዲስ ሆነ ማደግ ፈልጋ